ዛሬ በአጋጣሚ ሲንቀሳቀስ አንድ መንገድ ላይ የሆነ አንድ ባለታሪክ ዛሬ በ21 ቀን በዕለተ ድንግል ማርያም ስም ወደሆነ ገዳም ሲሄድ የሆነ ሰው አገኘው። ራሱን ሊያጠፋ ተዘጋጅተው ገመድ ሊታነቅ ዛፍ ላይ ተሰቅሎ አገኘሁትኝ። ልክ እያንጠለጠለው ሊሰቀል ሲል እኔ ደረስኩኝና ደንግጬ አቤት ወንድሜ እባክህን ካለበት ቦታ ተሰውጣ ብዬ እጆቹን ይዤ ጎትቼ ካለበት ቦታ ላይ አወጣሁትኝ። ለምን ወንድሜ እንደዛ አይነት ነገር ልትመኝ ቻልክ ብዬ ጠየቅኩትኝ። እኔ የማረባ ከንቱ ሰው ነኝ ብሎ አለኝ። እንዴት ነው የማትረባው ከንቱ ሰው የሆንክ ብዬ ጠየቅኩትኝ። እኔ እናቴ ከዚህ ከ5 ዓመት በፊት እናቴ ከዚህ ዓለም በሞት ተለይታኛለች። በእናቴ በጣም አዝኜ ከፍቶኝ ነበርና በሰዓቱ እንደምንም ብዬ ወድቄም ተነስቼ ማገግሜ የእናቴ ሞት ረስቼ ወደ አዲስ ሕይወት መጣሁኝ። ወደ አዲስ ሕይወት ስመጣ አንድ የምወዳትና በጣም የመሳሳላት ፍቅረኛዬን አገኘው። ከእሷ ጋርም ፍቅር እየጀመርሁ ያለ በፍቅር ሰዓት እየኖርሁኝ ደስተኛና በጣም መጓጓ ሰው ሁኜ እኖር ነበር። በአጋጣሚ ግን ከፍቅረኛዬ ጋር በዚህ እግዚአብሔር አልፈቀደውምና ከዚህ ዓለም ፍቅረኛዬን በሞት ጥላኝ ተለየች። በጣም መወዳትና ስለማፈቅራት እግዚአብሔር ሁለቴ ሊገለኝ አይችልም። ለምን ኑር ካለኝና እግዚአብሔር ከፈቀደልኝማ ዛሬ ከሆነ እናቴ ነጥቆኛል። ድጋሜ ደግሞ እንደ እናት የማያትን የመሳሰላትን ፍቅረኛ ሊነጥቀኝ አይችልም። ስለዚህ እግዚአብሔር ስለማይወደኝ ነውና እኔም ወደ እሷ ተከትያት መሄድ እፈልጋለሁ። እባክህ ወንድሜ አትያዘኝ፣ ራሴን እንዳጠፋ ገፋፋይ ብሎ ጠየቀኝ። እባክህ ወንድሜ ዛሬ እንደዚህ መሆንህ ላንተ ጥሩ አይደለም። እግዚአብሔር ስለሚወድና ስለሚያፈቅርህ ከልቡ ስለሚሳሳልህ እግዚአብሔር ያዘጋጀልህ ፈተና ይሆናል። ነገ እኮ 3ኛ ሰው ሞክር። ሕይወት እንደገና ትጀመራለች። ሕይወት እንደገና ትወለዳለች። እባክህ ወንድሜ እግዚአብሔርን ለ3ኛ ጊዜ ጠይቀውና እግዚአብሔር ለ3ኛ ጊዜ ስጠይቀው ሕይወትህ ሊያሳካል ይችላል። እባክህ ሰይጣን ነው ይህን የሚገፋፋህና እባክህ ከዚህ ቦታ እንድትሰወር ብዬ ጠየቅኩትኝ። እባክህ ወንድሜ እኔ ዛሬ ራሴን ካላጠፋሁ